ውድድር በአማረ ጥራት ካለምንም መቆራረጥ ወደ እናንተ እያደረሰ የሚገኘውን አክሊል ፕሮዳክሽን ሰብስክራይብ በማድረግ ድጋፋችሁን እንድታሳዩን እንጠይቃለን። በትክክል አሁን ወደ መለያ ምቱ፣ አሁን ወደ መጨረሻው እስትንፋስ፣ አሁን ሻምፒዮኑን ወደምንለይበት ምዕራፍ ላይ ደርሰናል። ወደ መለያ ምት አምቷል ጨዋታው። ሌላ መለያ መንገድ የለም። አንድ ቡድን ሻምፒዮን ይሆናል። ሚሩ ምናልባት ተጽዕኖ ከፈጠረም ሊፈጠር የሚችለው ፔናልቲ ስጦታውን የሚመታበት የሜዳ ክፍል የስታዲየም ዙሪያ ደጋፊዎች በዛ ብለው በተቀመጡበት የሜዳ ክፍል ነው። ስለዚህ ምናልባት በስነ ልቦና ረገድ በተወሰነ መልኩ የደጋፊ ቁጥር ተጠቅመው ስታዲየም ዙሪያዎች ብልጫ ሊወስዱ ይችላል። ምክንያቱም በሽሮ ሜዳ ደጋፊዎች በኩል ኖሮ የፔናልቲ ስጦታው የሚፈጠረው ጫናው ይበልጥ ለስታዲየም ዙሪያዎች ይበረታ ነበር ማለት ይቻላል። ትልቁ ነገር ሙሌ በስታዲየም ዙሪያ በኩል ደጋፊዎች ባሉበት በጎል ጀርባው ደጋፊ አለመኖሩ ሞር ለግብ ጠባቂው ትንሽ ተስፋ ሊሰጥ ይችላል። በዚህኛው አንግል ላይ ግን ብንሆን ሙሉ ለሙሉ የስታዲየም ዙሪያ ግብ ጠባቂ የደጋፊዎች የሽሮ ሜዳ ስላሉ ያ ነገር ይሆናል። በትክክል ቀጥታ ወደ መለያ ምቱ እናልፋለን። የመጀመሪያው መለያ ምት መቺ ባባ የምድረገነት ሽረው ካፒቴን ባባ የመጀመሪያውን ፔናልቲ ለመምታት በሽሮ ሜዳ በኩል ወደ ቦክሱ መጥቷል። ኦፍኮርስ ስነልቦና ይጠይቃል። ካፒቴኖች በፔናልቲ ስጦታ ላይ ቅድሚያ የሚሰጣቸው የቡድኑ ስነልቦና ያስጠብቃሉ በሚል ኃላፊነት በመቀበሉ ባባ ጫናን መቋቋም አይከብዳቸውም በሚል ሳቤ እንደሆነ ይታወቃል። ባባ የመጀመሪያ ፔናልቲ ለሽሮ ሜዳ ከአሸብር ባባ የመጀመሪያውን የመለያ ምት ለመምታት በዝግጅት ላይ ይገኛል። ባባ ሽሮ ሜዳ የመጀመሪያው የፍጹም ቅጣት ምት መቺ ባባ ባይሉ ባባ ዘንድሮ ምድረገነት ሽረን በካፒቴንነት በመምራት ያሳለፈው ባባ በቀላሉ አስቆጥሮታል። ሊደር ማድረግ ያለበትን ነገር ነው ሊድ ማድረግ የቻለው። የመጀመሪያ ፔናልቲዎች የሚሳቱ ከሆነ የቡድኑን ስነልቦና ይዘው ይታወቃል። ባባ ግን የተሰጠውን ኃላፊነት በሚገባ ሊተወጣ ማለት ይቻላል። አሁን ኃይለአብ የኢትዮጵያ ቡናው የዩቲዩብ ተጫዋች ኃይለአብ የመለያ ምቱን ሊመታ ነው። ኃይለአብ ተሳሳተ። ኃይለአብ ሳተ። የመጀመሪያው የስታዲየም ዙሪያ መቺ ኃይለአብ አምክኖታል። የደጋፊው ድባብ ተቀይሯል። አሁን ኃላፊነቱ ግብ ጠባቂው አሸብር ላይ የሚሄድ ይሆናል። ምክንያቱም የመጀመሪያ ፔናልቲ እንዲመታ ኃላፊነት የተሰጠው አማካኙ ኃይለአብ የመጀመሪያውን ፔናልቲ አልጠቀመም። ግን ይሄ ሊያዘናጋቸው አይገባም። አሁን የመጀመሪያ ፔናልቲ ነው። ቀሪ 4 ፔናልቲዎች ይቀራሉ። ግብ ጠባቂ አሸብርና ሌሎች ፔናልቲ የሚመቱ የሽሮ ሜዳ እንዲሁም የስታዲየም ዙሪያ ተጫዋቾች ሊወስዱ ይችላል። ቶማስ በቀላሉ አስቆጥሮታል። ታዳጊው ግብ ጠባቂ በባለፈው ስህተት ይሰራ ነበር። ዛሬ ግን ዋናው ጠባቂ መውጣቱን ተከትሎ እኔ ያለው አይዟችሁ በማለት እስከ ምን ያህል ተሳሳተዋል ሙሌ። አሁንስ ምን ያስመለክተናል? አስተባባሪዎች የዋንጫ መሸለሚያውን ደረጃ ወደ ሜዳ እያስገቡ ይገኛል። አንዳርጋቸው ከሁለት መስፍን
ሽሮ ሜዳዎች እድሉ በእጃቸው ገብቷል። መስፍን በጨዋታው ላይ ድንቅ ነገር ሲሰራ የነበረው የአማካኝ ስፍራ ተጫዋቹ መስፍን በጣም በቀላሉ የአእምሮ የጭንቅላት ጎል ያስቆጠረው አንዋር ሙራድ አዲሱ የኢትዮጵያ አጥቂ መስመር ተጫዋች በፋሲል ቤት ጊዜ በማሳለፍ አንዋር በጣም በቀላል አሁን ሁለቱም ቡድኖች 3-3 ፔናልቲ መጥተዋል። ሽሮ ሜዳዎች 3-2 እየመሩ ይገኛል። የውድድሩ ምናልባት ምርጡ ተጫዋች ሚሩ በእኔ እይታ በጣም አስደናቂ ጊዜ በዚህ ውድድር ካሳለፉ ተጫዋች መካከል አንዱ ነው። ኪሮስ አራተኛውን የመለያ ምት ለመምታት ሜዳው ላይ ደርሷል። ዝናብ መዝነብ ጀምሯል። በጣም በቀላሉ ኪሮስ በቀላሉ ጎል አስቆጥሮታል። ሐምዛ ከሰጠው ጨዋታው ይጠናቀቃል። የኢትዮጵያ ቡና የአጥቂ መስመር ተጫዋች ሐምዛ በቀላሉ ጨዋታው ይህ ጎል እንዲቆጠር ከሆነ ይጠናቀቃል። የዚህ ጨዋታ ምርጥ ነበረ። በመከላከሉ ልብ ሲሰጥ የነበረው ልብ አርጌ የሽሮ ሜዳን የመጨረሻ ላይ የመጨረሻ እስትንፋስ ይወስናል። ልብ አርጌ ምንድነው ያየነው? ምንድነው ያየነው? ሚሩ ለማመን ይከብዳል። አምስተኛና የማሸነፊያው ፔናልቲ ልብ አርጋቸው ያስቆጥራል ተብሎ ሲጠበቅ አንኩሎታል። አሁን ስታዲየም ዙሪያዎች ቀሪ ፔናልቲያቸውን ማስቆጠር የሚችሉ ከሆነ እኩል ይሆናሉ። ጨዋታውን ይቀጥላል። ምንድነው ያየነው? ዙሪያ ደጋፊዎች ዳግም ከተኙበት እንቅልፍ ነቁ። ልብ አርጌ አመከኖ ፔናልቲውን ሙስተጃብ ኃላፊነቱን ይወስዳል። አሁንም የፍጹም ቅጣት ምት ሲሳት ከሆነ ይጠናቀቃል። ምንም ጥያቄ ማስቆጠር፣ በዚህ ውድድር ውስጥ መቆየት፣ መሳት፣ ከዚህ ውድድር መሰናበት። ሙስተጃብ ለጥቂት ለማስቆጠር የቻለው ሚሩ ምን አይነት ተፈተነ ፔናልቲ ነው የተመለከትን መንገድ አንደኛና አምስተኛ ፔናልቲ ሲያጠው በትክክል አሁን በሁለቱም እጅ ላይ ይገኛል። አሁን እድሉ 50-50 ሆኗል። ወንድማገኝ አሁን ፔናልቲውን በሽሮ ሜዳ በኩል ለመምታት የተዘጋጀ የተመለከትነው እንገኛለን። ወንድማገኝ ያሳየናል። ወንድማገኝ ዙሪያን ወደ ዋንጫ አንደረደራቸው። አልተጠናቀቀም።
አሁንም አልተጠናቀቀም። አሁንም አልተጠናቀቀም። በስቴዲየም ዙሪያ በኩል የመጨረሻ ስድስተኛ ፔናልቲ ይጠበቃል። ሚሩ ሜዳዎች ጨዋታውን አሸንፈው የቤላ ሰበካፕ ያን ሚሊዮን ሻምፒዮን ይሆናሉ ተብሎ ይወስዳል። አምስተኛና ስድስተኛ ፔናልቲ ኃላፊነት ማን ይወስዳል? ስቴዲየም ዙሪያን ሻምፒዮን ያደረገው የመለያ ምት መቺ ማን ይሆናል? ስቴዲየም ዙሪያ ሻምፒዮን ለመሆን የመጨረሻው በር ላይ ደርሷል። ይህን ፔናልቲ ማስቆጠር ሻምፒዮን ያደርጋል። ኃላፊነቱን አሸብር ራሱ ኃላፊነቱን ወስዷል። ይሄ ጎል ሊቆጠር ከሆነ ሚሩ የጨዋታ ኮከብነቱ ያለምንም ጥያቄ ጠባቂ አሸብር ጋር ነው። ሚሩ በጨዋታ ላይ ምንም እንቅስቃሴ ነበረው። እውነት ፔናልቲ ከሞቱበት ነው ህይወት የሰራላቸው ለስቴዲየም ዙሪያዎች። አሸብር ኃላፊነቱን ወስዷል ኳሱን በማዳን አሁን ደግሞ ኳሱን ለማስቆጠር ሙሉ ኃላፊነቱ አሸብር